ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ሰላም ሄለን ዩቲዩብ ቻናል ተኸታተልቲ ከመይ ኢኹም ሰላም ዲኹም? ኣነ ሰላም እግዚአብሔር ኣምላክ ይመስገን። ኳዕና ቻናል ብሰላም መጻኹም ለማዕንቲ ሓድሽ ቪድዮ መጽአና ይኹ ለማዕንቲ ዘየር መጻኹ ቪድዮ ካ ለምቀይና አጀንዳ ኮይኑ ዘሎ ብዛዕባ ስደተኛ ሓፍትና ሃና ዝተበሃል ተወላዲት ኣምሓራ ክልል ሸዋሮቢት ከባቢ ዝተወለደት ማለት እዩ። ላውያ ተባሂላ ዝሮ እና ብዛዕባ ሕዘ መጽአና ብጣዕሚ መነጋገሪ እግዚአብሔር አምላክ ሐቂ በህይወት ተላ ደሞ ካብዛአትያት ዘላ ሽግሪ መንከራ እግዚአብሔር አምላክ ሰላም ናውጽእ ያብ ሰላም ናውላዳ ናፍታጓላ ነቤተሰባ ያብጽሓ ሆሊፈቲ መድኃኔ ዓለም ምስአ ይኹን መብራን ቅድስት ድንግል ማርያም ናይ ስደተኛ እናትና አደና ምስዓት ይኹን እና አሕዋተይ ማዕረይ አነ ብዛዕባ እዚ ነገር ዝተዓዘኽዎ ማለት እዩ ካብ ተጋርፋትና አሌክስና ብሬክስ እዮም ምስዓታቶም ኣትዮም ብዙሕ ነገር ልነገር ዛረው ለው ድምጽ ዝኾን ለው እና ንሳቶም ጎና ክልተ ተኣሽማኣትዮም ኣብ መንጎኣትዮም ማርያምን ኣብ ክልተ ተኣሽሙ ጭንቂ ከይኾኖም ንዓቶም ጎን ኣብ ክልተ ሓዊ ከይኾኖም ብጣዕሚ ዘፈርሕ ዝር እግዚአብሔር ኣምላክ ምስዓታቶም ይኹን። በተለይ አሌክስ መድኃኔ ዓለም ምስኣኻ ይኹን ይሓግዝኻ ማርያምን ኣነ ፈሪሐልኒ ኢኹ እና አሕዋቴ ማዕረይ ቪዲዮ እዚ እስከ መጨረሻ ተከታተሉ። ሓድሽ ትዝኾንኩም ደግሞ ላይክ ሼር ሳብስክራይብ እናገበርኩም እተዩ እና ቪዲዮ ከብለኩም ኮንታክት አድርጉን በውስጥ ተብሎ የሸዋው እዚህ ነገር ላይ ከማንም በላይ መተባበር የሚችል ይመስለኛል አይደል? ለዛ ነው እኮ ይችላል በደንብ ጋይስ ፎሎ አድርጌያለሁ። በውስጥ በኩል ቁጥርህን አስቀምጥልኝ እሺ። ዋትስአፕም ላይ ግሩፕ ላይ ያስገባውሽ ነኝ። አንድ ባንድ ተለቀማለህ ያሉበትም አንዴ ይሄ ልጅ አሁን እዚህ ጋር ቪዲዮ የምታሳየው የሸዋው ይሄ ፎቶ ሀበሻ የሚባለው ሳውዲ ነው የሚኖረው። ሳውዲ ኢትዮጵያ ህጋዊ ሆኖ የሚመላለስ ልጅ ነው። ዲጄ ምናምን ነው የሚሰራው። የእሱን ቁጥር በአስቸኳይ ወደ እኔ ይሄ ይቅርታ የጠየቀው ሰውዬ ነው። ይሄ ማለት አዳምጡኝ፣ ይቅርታ የጠየቀው የዛለት ታዛቢው የሚባል ዘመዷ ነው ብሎ እኛን ሲያጭበረብር ነበር። ይሄው ዘመድ መሃል አድርገናል ብሎ ተክረው ጫት እኔ አሁን ጊዜ የለኝም። ቁጥሩ ነው የምፈልገው። ፕሊስ ላክልኝ ቁጥሩና ፎቶውን ይቻላል። ቁጥሩን ይሄው እየጻፉ ነው። ሰውጣ በትልቁ አድርገው ሰያ በትልቁ አድርገው ስክሪንሾት ላድርገው። እርስ በርስ እየተያዝክ ትመጣለህ። አንድ ላይ ታች እስከ ላይ ተለቅሞ ይያዛል እያልኩ ነው። ከዛ አንዱን ያወጣል። የጌታውን የሚባለውን ፎቶ ካላችሁ ላኩልኝ። ጌታውን ይሄ ልጁን እያሳደገ ስክሪንሾት እንዲያደርገው አበባ ተላኩ ጋይስ። ኮሜንት ዝጋው አቡፋን ነው ኮሜንት አሁን ይሆናል። አሁን ስክሪንሾት አድርጋችሁ ክሮፕ አድርጉት። አሁን ይሆናል። ድጋሚ የይመችንን ፎቶ እንደዚህ ለጥፉልን። የይመች ፎቶ እየተራያ መጣህ ለጥፈው። ያ የይመችን ከቻልክ ቶሎ በል። የይመችን የሁሉንም ተለቀማለክ እንደው ምሽሩሩ ካገኛችሁ የዚህ ልጅ አሁን ስክሪንሾት ያደረኩት ልጅ ቁጥሩን እፈልጋለሁ ፕሊዝ። ይሄ ማን ነው? ይመች ከነ ባለቤቱ። ኦኬ አክስት ምናምን ነሽ ብለዋል። አክስትና አጎት ነው ያሉት። ዋት አይደለችም፣ እህት ናት። አክስት አይደለችም። ኦኬ እህት ናት። ያዝ ቆሮቆንዳ ተክላይንም አምጡት። የተክላይን አለ ቆያ ደግሞ ሽማግሌው አለ። ሸዋሮቢት እንትን ያለው ምንድነው ፎቅ ነው ምናምን አለው። እኔ ዘመደኛ አለው ፎቅ አለው፣ ቡቲክ አለው፣ ፋርማሲ አለው። ታዛቢ የሚባለው ሽማግሌ ነኝ ሲል ነበር። ይሄ ተክላይ ቡቲኩ ላይ መሄድ ነው። ተክላይ ማለት ደግሞ ይሄ ነው። አፈር ብላ እስክሪንሾት እያነሳችሁ ሌባ ናችሁ። ስክሪንሾት አንሱ ጋይስ። አጥለጥሉ ባረብኛ ምን ትደውላላችሁ? ላክ ነው ፎቶ የተባልከው። ባረብኛ ማጥለጥሉ አሁን የላኩልሽ እቺ የዛለት መታ እዚህ ጋር ስትከራከር የነበረችው ናት። ለእንትናን ሰይድን የሰደበችው ለጥፊያት ያችን አሮጊት ይሄው ልክያት ነው ጠጃ አለሌ ለጥፊያት የሌባ ተባባሪው ነው የምትመጣው። ሁለቱ ወንድማማቾች እነኚህ ናቸው። ተክሌና የተክለ ጓደኛ ማንኛው የምትከራከረው የነበረችው ሴትዮ
አንዴ ዛሬ እኮ ሙሉ ሌሊት ስለምናት ነው አልኩኝ በቪዲዮ እያወራ የላኩልህን የልጅቷን ፎቶ ከደረቱ ላይ አድርጌ ልኬልሃለሁ። ይቅርታ ጠይቄ የተባለው በነጭ ሸርት አሁን ያየኸው ግባና የሆነ ሜሴጅ በቲክታክ እሱን ስክሪንሻት ቁጥር አለ ብለዋል። ቁጥሩን ላኩልኝ ፕሊዝ። ስልክ ቁጥር ቶሎ ልስጣቸው። እሱም ሳይወጡ ከሀገር ከነ ስልካቸው ለጥፋቸው። እንትናስ የሴቷን አሁን የሴቷን ለጥፈት የሴቷን ነው በትልቁ መሲን የሴቷ አልደረሰኝም። ሙኒት የሴቷ ካለች ስክሪንሻት አድርጊያታለሁ አለኝ። የሸዋችን ናት አለኝ እሷ ራሱ ምስክሮች አሉ። ኢትዮጵያ ገብተው ወደ ዱባይ የመጡ ምስክሮች አሉ። ከወንድ የባሰች እርጉም ናት። ከወንዶቹ የባሰች ሞታለች ብላ እያወጀች ነበር እኮ 50 ምናምን ሺህ ሰው። በነገራችን ላይ ወይ አንድ ሰው ይሳቅን ታስገቧለህ ዱባይ ኤምባሲ ከይቅርታ ጋር ሰያ ይግባ አንድ ሰው ይረዱኛ እንዴ እኔም ይሳቅ አበባ ስጥና ሳሪ ኢንቫይት ታረጋለች። እቺ ምንድነው እንደው በህግ አምላክ ከሷ ጋር ያወራ ነው። ስም ደላላ ነው እንዳትሉኝ። ያለች ልጅቷ በፊልተር እና ያለ ፊልተር ነው እንግዲህ በፊልተር እና ያለ ፊልተር ሞኔት መኩዬ ቆይ መኩ ስልክ እያወራ ነው መሰለኝ። አንዴ መኩ ነኝ። እሺ ወይኔ ይቅርታ ወረድኩት። መኩ ቆይ ሞኔት በዚህ ጉዳይ ግን ማን ነው የሆነ ነገር የሚያግዘው ነገር ካለ ቆይ ይሳቅ አንድ አበባ አናግሪው እስኪ እቴ አናግሪው። ለምን እሱ ከኛ ሞር ያውቃል፣ ፕሮሰሱ ሞር ያውቃል። እዛ ቦታ ላይ ማን ከማን እንዳለ ያውቃል። እሱ ነው ይሳቅ ማለት ነው። አለይኩም ሰላም። ሰላም ነው። እንዴት ናችሁ? ይሳቅ እባላለሁ። ያው ዱባይ ኤምባሲ እና ሰሞኑ ስከታተላችሁ ነበረ እና ይሄ ጅዳ ያለው ልጅ ስሙ ማን ነው? መቻል ነው ማን የሚሉት ልጅ ጎረቤቱ ልጅ አለ እኔ ጋር እዚህ ሰፈር ሙሉ ቤተሰቦቹን የሚያውቅ ይመቻ ሙሉ ቤተሰቦቹን የሚያውቅ ልጅ አለ እኔ ጋር። እሱ ነው እንደውም ደውሎልኝ አሁን አስፈላጊ ከሆነ 2 ቤት ነው ምናምን ነው መሀላቸው ያለው ከቤተሰቦቹ ጋር ማለት ነው። የምናስይዝበት መንገድ የሚያዙም ከሆነ እነሱ ከተያዙ ልጁ የሚያመጣ አይነት ከሆነ ችግር የለውም ነገረኝ ጠይቃቸውና ብሎ ነበረ ሲደውልልኝ ነበር ከቅድም ጀምሮ። ከመኩ ጋር ፎሎ ተደራረጉና ልጁን ከስልክ ተቀያየሩና መኩና አንተ ተደዋወሉና ከልጁ ጋር አገናኙና ለመኩ ኢንፎርሜሽን ስጥ። ኦኬ ፎሎ መኩን ፎሎ አድርግ። የነዚህ ቤተሰቦቻቸው አልታወቁም። አሁን አሞራ አንተ ምን ላይ ደርሰሃል? የተክላይ ጉዳይ ለአሞራው ነው የነኝን ኃላፊነት መስጠት የምንችለው እኛ እኮ እሱን ነው እኮ የምጠይቀው። አሞራው ምን ላይ ደርሰሃል? የነ ተክላይን ጉዳይ እነሱን ጨርሰናል። ቅድም እኮ ለሚክምልሽ ይለታሉ የነዚህ ለኛ መልካም እሺ። ምክንያቱም እያሰቃዩ ያሉት የትግራይንም ተወላጅ ጭምር ነው። ለራሳቸው ሰው እንኳን ርህራሄ የላቸውም። የጭካኔያቸው ጥግ የእጃቸውን ማስገኘት አለብን እንደምንም ተባብረን። አንድ ደግሞ እኔ እዚህ ላይ ልናገር፣ ማሽሞንሞን አልፈልግም። እነ ሳራም ኢንተርቪው አድርጋችሁታል። የገጠር ልጅ አንድ የሚያውቀው እውነታ መናገር ያልፈለገው ነገር አለ። ይኸውላችሁ አንድ ጊዜ ለምን እንደፈራ አንድ ጊዜ እዚህ ላይ ሀበሻው የሚለው ሻለቃው በለጠ ነው የሚኖረው ሳውዲ አረቢያ ጅዳ ነው። ሻለቃው በለጠ ሀበሻ ያለው ኦኬ። ይሄ ማለት ነው። ፎቶውን ላውጣው። ቆይ አውጣ። ይሄ ማለት ህጋዊ ነው። ኢቃማው ሻለቃ በለጠ ነው የሚለው ይሄ አቶ ሽማግሌ ሰውዬ በኩል ሊረዳን የሚችለው ደግሞ እነ ይሳቅ እናንተ ናችሁ። በዚህኛው ሰውዬ መኖሪያ ሁሉ ነገር የሚታወቅ ስለሆነ ይሳቅ በዚህ መንገድ ደግሞ እናንተ ናችሁ የምትረዱ። ይሄኛው የት ያለው ነው? ሳውዲ ያለው ነው። መጀመሪያ ጊዜ የልጅቷን የቤት የሃና ነው ብሎ የ3 ዓመት አስክሬን ጭንቅላት አምጥቶ አሳይቶን ዛሬ ደግሞ መጥቶ ለተፈጠረው ነገር ይቅርታ ብሎ የሰው ልጅ እንደ ዕቃ የሚያዩ አውሬዎች ማለት ነው። ገባ? ዛሬ መጥተው ልክ እንደ ጨዋ ይሄንን ነገር እንትን ያደረግነው በስተት ነው ያሉት።
ችግር የለም። አሁን ቆይ መኩን ፎሎ አደርገዋለሁ። የዛኛው የጅዳው ልጅ ያው እንደውም ልጁም እየደወለብኝ ነው። አሁን ሙሉ ኢንፎርሜሽኑን እሰጠዋለሁ ወይ ለሳሪ ወይ ለመሲ ልክላቸዋለሁ። ባለቤቷና ይመችን ያገናኛቸው ሰውዬ ማን ነው? ጌታውን የሚባለው ጌታውን የሚባለው ትኩረታችን እሱ ላይ ዋና መሰረቱ አንድ ደግሞ ስም ያልተጠቀሰ ይኸውላችሁ ስም ያልተጠቀሰ የነ ይመች አለቃ ታደለ ጌታነህ የሚባል ዋና ደላላ አለ። ሰው የማያውቀው ዋና ጅዳ ውስጥ ህጋዊ ሆኖ የሚኖር ዋና የነ ይመች አለቃ ጌታነህ ታደለ ጌታነህ ከናባቱ የነ ይመች አለቃ ነው። የምታውቁት ሰዎች በውስጥ ስልክ ቁጥሩን ላኩልን፣ ፎቶም ካላችሁ ፎቶውን ላኩልን። ዋናውን ማለት ቀንደኛውን ልክ እንደይመች ዋና ሆኖ ከተክላይ ጋር የሚሰራ ይኸውልህ የሸዋ ልጅ ልንገርህ፣ ጌትነት በመጀመሪያ ደረጃ ያሁን ፎቶ ትመልስልኛለህ? አንዴ መልስልኝ። መርዶውን ያመጣው ይሄኛ ልጅ ነው። እስኪ ይሄ ነው ሞታለች እያለ የ3 ዓመት አስከሬን ሲያሳየን የነበረው ሲሳደብ የነበረው በሸዋ ወግ ባህል ሲያላግጥ የነበረው አንዱ ይሄ ነው። እሺ የጌትነት ይሄ ስሙ ሻለቃ ነው የሚባለው፣ ነጋዴ ነው እየተመላለሰ የሚነግድ እና የልጁ ጓደኛ ተባባሪ ነው እያለኝ ነው። አሁን ይኸው ደውሎልኝ ሪከርድ አንድ ጊዜ ይኸውላችሁ፣ አንድ ጊዜ በይመች መተው ሙተዋል ሴቶች ሚወት አርጉ አንድ ጊዜ ሽማግሌ ነው አንድ ጊዜ አንድ ጊዜ ጠብቁኝ። ለዚህማ ያልሆነ ምን አባቱ ለጥፈዋለሁኝ እንዳለጥፎቶ ይሉኛ እንዴ? ቆይ ሳይ አስከስለጥፍ የሸዋው መብረቅ ለምን ከይሱ ጋር ተነጋግረ? አንተ የሸዋ ልጅ ነህ አይደል? እዛ አካባቢውን በደንብ ታውቃለህ አይደል? ከይሱ ጋር ተነጋገርና አድራሻ ምናምን ተቀበል። ያን ልጅ ያገናኝክ። ፎሎ አድርጌያለሁ። ይሱ እነግርሃለሁ መረጃ። እኔ አካባቢው ለኛ ሩቅ ነው። ያው በሸዋ ጠቅላይ ግዛት ስር ሆኖ ሩቅ ለሩቅ ነን፣ አንገናኝ። ምን ይደውላሉ? አንተ ምን አለ ምንድነው የምትደውሉት? ጎበዝ አትደውሉ። خلاص ቆይ በይመች መተው ጠፍተው የቀሩ ሴቶች እንዳውም አንዱ አስረግዟት አገር ገብታ ስትመጣ በዛው በተክላይ አስገድሏት ጠፍታ የቀረች አንደኛ፣ ሁለተኛ ሁለት እንደዚሁ አመጣላችኋለሁ። ይሄ ሰው ወንጀለኛ ነው። ልጅ ራሱ ፖሊስ ይዞት መጠየቅ አለበት። እኔ በዚህ እናንተ ቅር የሚላችሁ ሰዎች አላችሁ። እውነት አለ የለም? እሱ ልጅ ጋር መጠየቅ አለበት። ምንድነው እሱ መጠየቅ አለበት። ለመኩላክለ ስልክ ቁጥሩ እውነቱን የደበቀው እውነታ ካልተናገረ ሳምንት ሙሉ አልወፍር ብሎ አጥንቱ የተጨማደደ እንደሆነ ያሳዝናል። ምን ያየር ትንፎቃፎቅ ያለሽ እንዴ? መጠየቅ አለበት። በደንብ መጠየቅ አለበት። መጠራት አለበት። ቁጥሩን ለሞኬ ላክለት። የሚያውቀውን እውነታ ይናገራል። አፍንጫውን ሲያዝ የሸዋ እንታረጋለች። የነተህ ላይን ፎቶ ደግሞ አድርግልን። እሺ እንትን እየደወሉ አሁን ጭራሽ እንትኑ ጥፍት። ኧረ የእንትናን ፎቶ አምጣው እባክህ። ያኛው ወይ የነተህ ላይ ማገሪቱ በሙሉ አይደል እንዴ ተዘርጉታ ያያሉ። ያኛው ይመችንና ባለቤቷን ያገናኘው ሰውዬን ፎቶ አምጡት። ያኛው ሰውዬ የጌታውንም ፎቶ ላኩልን በውስጥ ባካችሁ። ጌታውን የሚባል አሁንም ባይሆን በኋላ መጣዋለሁ እኔ ተደዋውዬ ከዛ ከነሱ የትም አመልጡ ከፍቅሯ ርቃችሁ